ያው እቺን ቀን ሁላችንም በጉጉት ስንጠብቃት ነበር። ይህን ፕሮግራም እንድናዘጋጅ የረዳን መድኃኔዓለም ክብሩ ይስፋና የቅድስት ድንግል ማርያም ልጅ። ከዛ በዘለለ ውጭ ያሉት ልጆቻችሁ ከራሳቸው ከኑሯቸው ከልጆቻቸው ካለው ነገር ሁሉ ቆጥበው ሁሌ እናንተን ያስባሉና እግዚአብሔር ባሉበት ጥላ ከለላ ሆናችሁ ቅድስት ድንግል ማርያም ተጠብቃችሁ። ስለዚህ እናንተን ባላችሁ አቅም ይሄ መጪውን ገናን በዓል ደስ በሚል ሁኔታ አቅማቸው በፈቀደ መልኩ ለሁላችሁ የየአቅማቸውን ሊሰጧችሁ ነው እሱን ወክለው እሱ እዚህ የተገኘውና እኔ ይሄን ያህል ከተናገርኩኝ ሞጃ የሚናገረው ሊጨምርላችሁና ከራሱ ከቴዲ አንደበት ደግሞ የምትሰሙትን ትሰማላችሁ። ያመችን እንደ አቅማችን ተነጋግረናል። ወደ ቁም ነገሩ እንግባና እሱ ወንድማችን ያው መልእክቱን ሲያስተላልፍላችኋል። ከእናንተ የሚጠበቀው እንግዲህ ያው ምርቃን ባሉበት ሁሉ ሰላማችሁ እንዲበዛ ክፉ እንዳይነካችሁ ሀሳቢዎቻችሁ ልጆቻችሁ ናቸውና በጸሎታችሁ አስቧቸው ለማለት ነው። አመሰግናለሁ። የዘሩት ይለምልምላቸው። እሺ ተናገሩት ይመጣ። እንደምን ዋላችሁ? ዋናው ዓላማው ያው ከእናንተ መሀል የወጡ በሰው ሀገር በተለያየ አካባቢ ያሉ ልጆቻችሁ፣ ወንድሞቻችሁ፣ እህቶቻችሁ በዓል ነውና እንደው ብዙም ባይሆን በምንችለው እናግዝ የሚል ሀሳብ ሲያመጡ እኔ እንደ አጋጣሚ እዚህ ስላለሁኝ እኔን ኃላፊነት ሰጥተውኝ ያን ነገር እንዲደርስ እዚህ ባለው በማህበሩ አማካኝነት ማህበሩን አሳውቀን ማህበሩ ደግሞ ብዙ ችግረኛ አለ ግን ነው የባሰበትን በሚል ከዛ ውስጥ ተመርጦ ይሄ ነገር እንዲደረግ የተደረገ እና ትልቁ ነገር መተሳሰብ እንዳለ የሚያስብ ወገን እንዳለ ክፉ ነገር በሚሰማበት ጊዜ ጥሩ የሚያስብ ሰው እንዳለ ብዙ ክፉ ነገር ባለበት ምድር ላይ ቅን ሰዎችም እንዳሉ ማናችንም ተስፋ እንዳንቆርጥ ባለው ነገር እንድንተሳሰብ የነበረው ያደግንበት የመጣንበትን ማንነት ኢትዮጵያዊነትን እንዳንረሳ የሚያደርጉ መልካም ወንድሞች አሉ፣ እህቶች አሉ እና ያንን እንትን ለማለት ነው። ብዙ ላያግዝ ይችላል ግን እንደው አውደ ዓመት ነው እንዳቅም የሆነ ነገር 1 ኪሎም ገዝቶ በዓልን ለማሳለፍ መተሳሰብን ለመግለጽ ያህል ነው። በዚህ ፕሮሰስ ላይ ፐርፌክት ነገር ላይኖር ይችላል። ውስን ስለሆነ እንትኑ ኮሚቴዎችም በሚችሉት በእነሱ እመኔታ መታገዝ አለባቸው የሚሉትን ሰዎች መርጠዋል። የተረሳ ሰው ሊኖር ይችላል። ያ ምንም ማድረግ አይቻልም። በቃ በመጠኑ ነው። በሚቀጥለው ደግሞ እግዚአብሔር ከረዳ በተሻለ ለማድረግ ይሞከራል። በተለያየ ጊዜ ሲረዱ ነው የቆዩት እነዚህ ወንድሞቻችሁ እህቶቻችሁ። በኮቪድ ጊዜም ታስታውሳላችሁ። ሌላም ጊዜ በበዓል በተለያየ ጊዜ ይሞክራሉ። አንዳንድ ልጆችንም ለማስተማር ይሞክራሉ። የሚቻለውን ሁሉ እየተደረገ ነው። ግን እስቲ ደግሞ ዛሬ በየቤቱ ከምንሄድ ሰብሰብ ብለን ቡና ተፈልቶ ዳቦአችንን ቆርሰን በተኙበት የታመሙት ጋር በተኙበት ከምንሄድ በአካል ደግሞ እስቲ እናገኛቸው በሚል ነው የተሰባሰብነው እዚህ እና እናንተም ጋር እንዲህ በአካል ተገናኝተን እንደዚህም ደግሞ የምስል እንትን መውሰድ ያስፈለገው ሌላ ነገር አለ። እዛ ያሉት ሰው ይናፍቃቸዋል። እኔም ደግሞ የተላኩትን ነገር ለማን ሰጠው ያንን ማሳየት ስላለብኝ እናንተም ደግሞ የልባችሁን መርቃችሁ የመረቃችሁት ምርቃት እንዲደርስ እንጂ ማንም ረጂ ተረጂ የለም። እናንተ መሀል ከኛ መሀል በእናንተ እጅ የበላ ልጅ ነው ያለው አቅማችሁ በነበረበት ሰዓት። ዛሬ አቅም ሲደክም ደግሞ ያ ልጅ መጥቶ ቢያስታውስ ምንም ነገር ማለት አይደለም እና መቀረጽ ያስፈለገው ይሄ ነው ምክንያቱ፣ ሌላ ነገር አይደለም። እናንተም ደግሞ ብትመርቋቸው እኔም ደግሞ የት አደረስኩ የሚለውን ለማሳየት ነው። ሌላ ነገር የለውም። ከዛ በተረፈ የገንዘቡ የመጣው ገንዘብ ከውጭ ሀገር 350 ሺህ ብር ነው። 350 ሺህ ብር ሲመጣ ግን ሁለት ማህበር ነው ያለው። ገርጂ ያለው አለ የቋሚ ሰፈር ማህበር፣ ሌላ ደግሞ ለገሰ ጋራጅ አለ እና ሁለቱን ማህበር ነው ሁሌም የምንለው ማለት ነው እና ቁጥር ሲወጣ እዚህ ያለው ሰው በዛ ስለሚል ወደዚህኛው ማህበር 200 ሺህ ብር ወደዚህኛው ማህበር እንዲሆን አድርገናል።
150 ሺህ ብሩ ወደ ገዛኛው ማህበር እንዲሆን አድርገናል እና እዚህ ጋር በመጣው በ200 ሺህ ብሩ 32 ሰዎች እንትን ተደርገዋል። ለ32 ሰው ተካፍሎ ገንዘቡ 6 ሺህ ብር ለእያንዳንዱ ሰው እንዲደርስ እናደርጋለን ማለት ነው። ቅድም እንዳልኩት በአሁኑ ሰዓት ብዙ ላይሆን ይችላል፣ ግን አትሊስት የሆነ ነገር ያግዛቸዋል ብለን እናስባለን። ይሄ ነው ያለው። ያገኙትን በረከት ይስጣቸው። ሁልጊዜ እኛ እንዳሰቡ እሱ ፈጣሪ ያስባቸው። እንወዳቸዋለን፣ እናከብራቸዋለን። ሁላችሁም ሰላም ሁኑልን፣ በረከታችሁ ይብዛ። ዛሬ ነው ሞታ ብለኝ አስራ ለሰለ አለቀ በቃ ነው ያ በየተራ ስንሰጣችሁ የቻላችሁትን ያህል ስለ እግዚአብሔር መርቋችሁ የሆነ የተወሰነ ሰው መርጠን 1 3 4 ሰው የተወሰነ ሰው ይመርቅ ሳሚ የተወሰነ ሰው ካርግና ከዛ አቡዬ ደስታ መስቀሌ እሳቸውንና 1 2 ሰው ከነሱ ውስጥ ጋሽ አብርሃምን መስቀሌ በቃ እትዬ ሙሉና እኛ በእንግሊዝኛ የተጠራናቸው አቡዬና ደስታ አሉ። በተጨማሪ አበበችም በላይነሽም የየእንትናችሁ እኛ እንትኑ የቻለው ብትመርቋቸው ደስ ይለኛል። ነይም ለመስቀሌ ስጭልኝ። መስቀሌ ነይና ውሰጅ። መስቀሌ ስጩኝ ለሱ ሰላም ጨብጭና መርቄ አንዴ የዘገየ ባለቤት ወደዚህ ላይ አይዞህ እሺ ቁጭ በል እሺ ቁጭ በል ስትጣሩ ብድግ በልና ተነሽ እሷ ሰላም ገብረ ሕይወት እሺ አብርሃም ጋዲሳ እሺ ወይዘሮ ሙሉ እዚህ ጋር ተቀበሉ ማዘር አበበ ሸንኮሬ እዚህ ጋር በቃ ስጭ ሸንኮሬ መርቃላችሁ ቁጭ በሉ ቆይ ይሰጥና አንዳንዴ ታሪኳ ተፈራ እዚህ ጋር ስጭልኝ እመቤት እመቤት ወይዘሮ ሽንኩርቴ ማነው ስምሽ? እሷ ጋር ስጫት ፍቅር ተሰንብቱ ታምሬ እሺ ታምሬ ፋንቱ ዘነበች አሜን በላይነሽ በላይነሽ ሰጠሽልኝ ወደዚህ ላይ ባንቺርጉ ቀኑብሽ ላቀች ገብረ አማኑኤል እዚህ ጋር ከሰላሳ ሚሚ ቤት አጠገብ ቤቴሌም እሺ ያብስራል እዛው ከእናንተና ጋር ያዢ ሰለሞን ገብሩ አልመጣም የሰለሞን ገብሩም በጎጃ ትዝለታል እሺ ወይዘሮ አልማዝ ማማ አልማዝ እሺ ይቅርታ
አሰገደች ወይዘሮ አልማዝ የነ መዝገበ ናት። እዛው አብረሽ ያዢ በቃ ጨረስን። እግዚአብሔር ይስጣችሁ እናቶቻችን እህቶቻችንን በእጃቸው የበላነው የጠጣነው ስላስደሰታችሁልን ቴዲም እግዚአብሔር ይስጥ አሰባስበ መምጣት አሜሪካም ያላችሁት እግዚአብሔር ያክብራችሁ። አውደ ዓመትን መቼም የሰው ልጅ ማሰብ ነውና እኛ ስንበላ እነሱም መብላት አለባቸው፣ እኛም ትንሽ ነገር ስናደርግ እነሱም ትንሽ ነገር ማድረግ አለባቸው ብላችሁ አስባችሁ በአሁኑ ሰዓት መተሳሰብ ነው እና እግዚአብሔር ያስብልን። እግዚአብሔር ይስጣችሁ። እናመሰግናለን። ክፉ አይንካችሁ። ያላችሁበት ሀገር በሙሉ በሰላም በጤና በደስታ የምትኖሩ ያድርጋችሁ። አግኙ አትጡ፣ አግኙ አትጡ። እነዚህን እናቶቻችን እንዳስደሰታችሁ እናንተንም መቸሩ መድኃኒዓለም ያስደስታችሁ። እናመሰግናለን። ጋሽ ታከለ ይባላሉ። የቋሚ ሰፈር ካዛንቺስ የነበሩ ትልቅ ሰው ነበሩ። ዛሬ በበሽታና በአንዳንድ ነገሮች ተይዘው ቁጭ ብለዋል። ታውቃቸዋለህ? ሊጠይቁ ነው የመጡት። ሀብታሙ ያውቃቸዋል። ያሳደጉ ናቸው። ቋሚ ሰፈር ላይ ልብስ ሀብታሙ ነኝ። ሀብታሙ መቻል የሰኒያ ልጅ ነኝ። ካሳንቺስ 31 ቋሚ ሰፈር ታኬ። አሁን እኛ የመጣ ነው እንኳን አደረሰ ልንል ነው። ውጭ ያሉ ልጆች ለበዓል ዶሮ መግዣ ሳንቲም ልከውል ነው። በጣም አመሰግናለሁ። መርቃቸው ታኬ መርቃቸው። በቃ ይመልክ ነው እግዚአብሔር ተሰው ስታችሁ በእጃችሁ። አሜን አሜን። ታኩ ተቀበል። የዶሮ መግዣ የበዓል ገና ደርሷል። ለገና በዓል እንኳን አደረሰ ብለው የካሳንቺስ ልጆች ውጭም ያሉት እዚህም ያሉት እንኳን አደረሰ ብለዋል። ከነ መሰለና አመስግናቸው። በቃ አንቺ አባትሽን ወክለሽ በቃ ቴንክ ዩ በያቸው። በጣም ነው የማመሰግነው። እግዚአብሔር ይስጥልን። እግዚአብሔር እድሜና ጤና ይስጣችሁ። እዚህ አባት አለን ብላችሁ ሁሌ ስለምትጠይቁ በዓልን እዚህም ያላችሁት ውጭም ያላችሁት በጣም ነው የማመሰግነው። አንቺም በርቺ፣ እግዚአብሔር ይስጥልን። አንቺም ስላላችሁኝ አመሰግናለሁ። ሞራል ሆናችሁኝ። ነበር የመጣ ነው። ጤናዎት እንዴት ነው? እግዚአብሔር ይመስገን። አይዞት ከባለፈው እግዚአብሔር ይመስገን ደህና ነው። ከበቀደሙ ደግሞ ተነሱ አይደል እንዴ? እኛ በቀደም የመጣን ጊዜ እኮ አያናግሩንም ነበር። አይዞት እግዚአብሔር ያውቃል። እግዚአብሔር እኛ እዚህ ገርጂ ካሳንቺስ 30 እና 31 ቋሚ ሰፈር አብሮ አደጎች ማህበር የሚባል ውጭ ያሉትና ወንድሞቻችን እነዚህ አቅመ ደካማ የሆኑትን ለበዓል ዶሮ መግዣም እንቁላል መግዣ የሚሆን ብር ስጡልን ብለው እርሶ ጋር ልከውን ነው። እግዚአብሔር ይስጣቸው። እቺ 6000 ብር ናት። መርቋቸው፣ ልጆቹን መርቋቸው። ከሀገር ውጭ ነው ያሉት። መርቋቸው። እግዚአብሔር ይስጣቸው። እግዚአብሔር ይስጣቸው። እድሜ ይስጣቸው። የኔ እናት ያኑራቸው። እኔማ በዝጋና ተይዤ እግዚአብሔር ይማረው። እግዚአብሔር ይስጣችሁ። መድኃኒዓለም እንዳሰባችሁ እግዚአብሔር ያሰባችሁ። ምንም ልላችሁ አልችልም። ይማርልሽ። ከበቀደማው ካየናችሁ መድኃኒዓለም ያሰባችሁ። አሜን። አንቺ በርታ በይ። እሺ አሜን።
እማ አይሰሙም። ደህና ኖት? የእጅና እንኳን አደረሱት። ምልክትም አለባቸው። ሰላም ኖት? የእድሜ መጫጫንም አለ። እግዚአብሔር ይመስገን። የሕክምናም አለ። እኛ እኔ ጎረቤት ነኝ። ጎረቤት የመለጠ ምን ይመጣል? እውነት ነውማ። ዋናው ጎረቤት ነው። እውነት ነው። እኛ እዚህ የካሳንቺስ 30 ቋሚ ሰፈር አብሮ አደጎች ማህበር አባሎች ነው የመጣ ነው። አዎ ከውጭ ያሉ እህት ወንድሞቻችን እንኳን አደረሱት ብለው ለዶሮና ለእንቁላል መግዣ ስጡልንና ይመርቁን ብለው ነው። ከዚህ በፊትም መተን ነበረ። በጣም አመሰግናለሁ። እሺ መርቋቸውማ። እቺን ብር ያዟትና መርቋቸው። ይጠፋብኛል። ልጁ ይዟል። መርቋቸው ነው። እግዚአብሔር ይስጥልኝ። አሜን። አመት ወደ አመት ያድርስልኝ። አሜን። ልጆቻችሁ ወገናችሁ አማን ይዋሉ፣ አማን ይደሩ። አሜን። ቅዱስ ላሊበላ የምራው ንጉሥ ይጠብቅልና። አሜን። በቃ እማዬ እግዚአብሔር ይስጥልን። በጣም አመሰግናለሁ። መልካም በዓል እማዬ። ሁሉንም እናገረው ሰፋ ደስታ ነው። ልሽክ ብላችሁ እንደመጣችሁ ከርሞ የወረኛው ከርሞ እንደው ሰመነ እዚያ እድሜ ይስጣችሁ። አሜን አሜን። ልኪ እግዚአብሔር ያክብርልኝ። እንመጣለን እንነጋገራለን። እሺ አሜን። ሚኬ በቃ በርታ። አንተ ብቻ አነ ያለኸው እነሱ ለአንተ ነው ያሉት፣ አንተም ለነሱ ነው ያለኸው። በቃ እግዚአብሔር ጤናህና እድሜ ይስጥ። እሺ አሜን። በቃ ማዘር ወይ አይደለም ነይ ብዙ ነን። ለዛ ነው ይቅርታ አረግ። እሺ አረግዬ እንዴት ዋልሽ? እንዴት ዋላችሁ? እግዚአብሔር ደህና ዋላችሁ? እንዴት ነሽ? ተሻለሽ? በጎ ነሽ? ተመስገን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። መልእክት ይዘን ነው የመጣነው። መልእክት ይዘን የመጣ ነው ካሳንቺስ 31 ቋሚ ሰፈር አብሮ አደጎች ማህበር አባሎች የሆኑ በአውሮፓም በአሜሪካም በተለያዩ አረብ ሀገራት የሚኖሩትም እህት ወንድሞቻችን እንኳን አደረሰሽ እና በዓልን ዶሮም እንቁላልም ገዝተሽ እንድትይ ብለው ልከውልሽ ነው 6000 ብርና መርቂያቸው። እግዚአብሔር ይስጣቸው። እግዚአብሔር ይስጣቸው። ጤና ይስጣቸው። ይኑሩልን። ባሉበት እግዚአብሔር ይጠብቅልን። እግዚአብሔር ያክብርልን። አዎ የተከበረ እንጀራ ይስጣቸው ባሉበት። ሁላችሁም አመሰግናለሁ። በጣም ነው የማመሰግነው። እናቶች እድሜ ይስጥልኝ። እናንተም እናንተ ስላላችሁ ነው የተሰበሰበ እንጂ እነሱ ችግራችን አቁም ችግራችን እናንተ ስላወጣችሁ ስለተናገራችሁ ነው ለዚህ ያበቃችሁ። እግዚአብሔር ይስጥልኝ። የወለዳችሁ ይባረክላችሁ። ልጆቻችሁን ቋሪ ቀባል ያድርግልን። ተባረኩ ብሩክ ሁሉ። አሜን። ሁሉም ልጆችሽ ናቸው። አሜን። ወንድሞችሽ እህቶች ስለሆኑ እሺ እግዚአብሔር ባሉበት ሁሉ ሰላማቸው ነው። ሰላምሽ ተሻለሽ? አሁን ለውጥ አለ? ታቀፍ ይሻላል መቼም። እሰይ በቀፍ ከመሄድ እውነት ነው። በአሁን በክራንቹ ቤት ውስጥ እንቀሳቀሳለሁ። አረ ጎርምሳለች እኮ ለቅሶ ቤት አላያትም። በቃ ወይ ደንግጬ እኮ ነው የተነሳሁት። ወይኔ በዛው ላጥ ብትይ ቶሎ ላጥ ምናምን ብትይ አሪፍ ነው። በዛው ደህና ወደ ላይ ወካ አድርገሽ ብትመጪ። አቢ አሁን ተመስገን እንኳን አደረሰሽ ሊሉሽ ነው የመጡት። ያው ቴዲ ያው የምታውቂው ልጅ ነው። መልእክት ይዞ መጥቶ ነው ከአሜሪካ። ውጭ ያሉት የማህበራችን አባሎች ለእናቶቻችን እንኳን አደረሳችሁ በሉና ለእንቁላልም ለዶሮ መግዣ የሚሆን ስጡልን ብለው ይህንን ብር ልከውልሻል። መርቂያቸው እድሜ ይስጣቸው፣ ጤና ይስጣቸው፣ ባሉበት ሁሉ የተመቻቸ ኑሮ ይስጣቸው። የወለዱትንም ልጆቻቸውን ይባርክ፣ ያልወለዱ ይውለዱ፣ ያላገቡ የሚያግቡ እድሜና ጤና ይስጣቸው። ለእናንተም እድሜና ጤና ይስጣችሁ።
ልጆቼ ኑሩልን፣ አስታዋሽ አትጡ። እድሜና ጤና ይስጣቸው። እሺ አባዬ በጣም ነው የማመሰግነው። ያበበ የነ ቤኒ ፎቶን አስገብቻለሁ። የነ ብሬ ጋሻ በራ እናት ናቸው። ጋሻ በራ ባለቤት ናቸው። አሁን ጡረታ ላይ ያሉ ናቸው። ምንም ብዙም ገቢ የሌላቸው ትንሽ ይንቆሳቀሱ ነበረ። ወድቀው ደግሞ ትንሽ ጉዳት ደርሶባቸው ያው ትንሽ ተይዘዋል። በምርኩዝ እየሄዱ ያሉና ጠንካራ እናት ናቸው። ለልጆቻቸው ሟች ከሚባሉ እናት ውስጥ አንደኛው ወይዘሮ አበበች ናቸው። እግዚአብሔር ጨርሶ ይማሩት። እንደምን ዋላችሁ? ሰላም ዋልሽ እናቴ? ደህና ነሽ? የበረታሽ ነው? እየጠነከርሽ ነው? አቶ ጌታው ዊልቸር ላይ ነው ያሉት። ወደዚህ ተጋሙ። አቶ ጌታውን ጀግና የነበረ ሰውዬ ነው። ዊልቸር ላይ ነው ያሉት። አሁን ግልፋቸው ስለመጣ ነው እሳቸው እርዳታ ላይ ያሉት። ባለቤታቸው ነች፣ ጡረታ ላይ ነች። ስራዋ ዋና ቋሚ ስራዋ እሳቸው ማስታመም ስራዋንም ትታለች። በምክንያቱም ብዙ ጊዜ ቀሪ ስለምታበዛ ስለሆነ ነው ያው እሳቸው ስትንከባከብ። ስለዚህ አቶ ጌታሁንን የምታውቋቸው የ30 ቀበሌ አምሶ ወደ 30 ብርምዲ አካባቢ የነበራችሁ የኛ ማህበሩ አባል የሆናችሁ ፔፕሲ ነበር የሚሰሩት። ፔፕሲ ነበር የሚሰሩት። ያው ባጋጠማቸው ድንገተኛ ህመም እግራቸው ፓራላይዝ ሆኖ ባለቤታቸውና በልጆቻቸው እርዳታ ነው ዊልቸር ላይ ቁጭ ነው የሚመገቡትና እንኳን አደረሰሽ ሊሉሽ ነው የመጡት። ስለዚህ 30 እና 30 ቋሚ ሰፈር አብሮ አደጎች ማህበር ይሄንን መድኃኒት ነው አይደል? አዎ እና እኛ ከዚህ በተጨማሪ እስካሁን ምንም መልእክት አላስተላለፍኩም። የገባንበት ቤቶች ውስጥ ብዙ የታመሙ ሰዎች አይታችኋል። ግን ካየናቸው ሰዎች እና አቶ ጌታውን የባሰበት ሰው ስለሌለ በሌላም መንገድ ልትረዷቸው የምታስቡ እህት ወንድሞቻችን ምናምን የተለያዩ መድኃኒቶች ስለሚጠቀሙ ይህ መድኃኒት የሚጠቀሙት በግዢ ነው። ስለዚህ አሁን ጊዜውን ሰዓቱን አንይዝባችሁ ከባለቤታቸው ጋር ከልጆቻቸው ጋር ማውርተን ያለውን መድኃኒት ወይ በቴዲም እኛም ቴሌግራም ላይ ለቀን ያለውን ነገር ተባበራችሁ በእግዚአብሔር ስም በመብራን ስም ጠይቃለሁ። እነሱ አመሰግናለሁ። መልካቸው እግዚአብሔር ይስጥልኝ፣ የጤና ጸጋ ያልብሳችሁ። አሜን። እኔም በበጎ ስራ ላይ የተቀመጥኩት ስራዬን ትቼ ደሞዜን ትቼ በጣም ነው የማመሰግነው። በጣም ሳልወልዳችሁ ያገኘኋችሁ በጣም አመሰግናለሁ። እኔ ቃል ያጥረኛል። በጣም ነው የማመሰግነው። እግዚአብሔር እድሜና ጤና ይስጣችሁ። አሜን። እንዲህ እንደጠየቃችሁኝ እግዚአብሔር ይጠይቅልኝ። በጣም ነው የማመሰግነው። አሜን። ጤናና እድሜ ይስጣችሁ። ሰላም ነው። ሀብታሙ ነኝ። እርሶ ያቁኛል? አዎ ያቁኛል። እንዴት ነው እናቴ? ሰላም ኖት? እሺ እንላታለን። የእሷ ነገር ነው በጣም ያንገበገብ ያለበት የአእምሮ ችግር አለበት። ሰላም አልሽ? እንዴት ነሽ? ደህና ነሽ? አለን አለ። ደህና ነሽ እናቴ? እንደምን ነሽ? ሰላም ነሽ? ወይ ደህና ነኝ። ደህና ናቸው። ይሄ ሳሚ ይባላል። ሳሚ ፒኖ ጁንታ ነው። ማማ ደህና ኖት? አዎ ሁላችንም አይዞት አይዞት እማዬ አይዞት 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 እማማ አይዞት። ቆየች ካመማት እንዴ? አልጋ ላይ እኮ ነች። እናያታለን። እኛ አልሰማንም። ከዚህ በኋላ እናያታለን። አዎ እንመጣለን። አዎ አውቃለሁ አውቃለሁ። አባቷ በሞቱን አውቃለሁ። እሺ ደህና ነች።
አባትስ ደህና ነው እግዚአብሔር ይመስገን። ሰላም በላቸው ማማምረትዬ እላ ኧረ ይሎታል ሁሌ። እሺ እላለሁማ። አሁን የመጣ ነውማ እንኳን አደረሶት ልንሎት ነው። ውጭ ያሉ ልጆቾት አሜሪካ አውሮፓ ያሉ ልጆቾት የካሳንጂ 30 ቋሚ ሰፈር አብሮ አደጎች ልጆች እንኳን አደረሶት። በዚች ብር እንቁላልና ዶሮ ግዙ ብሎት ነው። መርቋቸው። ስንት ነው? 6000 ብር ነው። መርቋቸውማ። ሀሳባችሁ ይምላችሁ እግዚአብሔር ይስጥልን። አሁን ጨምሮ ስጣችሁ ብላችሁ እሺማ። አሁን ጨምሮ ምስጡ ማዘር በትግርኛ መርቋቸው። በትግርኛ ሰምራኩም ሰባቱ ትግርኛ ያው ሰማል መርቁ ንገረም ጥዕናኩም ይሃብኩም ይሃብኩም እንጀራኩም ከፍ ይበል ንሓሰብኩም ጎስ ምለልኩም ወሪድኩም ካብጅኩም ቤተ አዲስ አበባ ሰርሑ ትገብሩ አሜን በሎም አዲስ አበባ ፎቅ ትሰርሑ ይገብርኩም በሎም እሺማ ለሁሉም ለሁሉም እናንተ እዚሁም ተመረቁም እዚህ ነው መርቁ እኛንም መርቁ በአማርኛ መርቁን በትግርኛ በአማርኛ እሺ አማራና ትግርኛ አባቴ ምን እንደምሰራ አማራና ትግርኛ ቆስጠራ ነው እውነት አማራና እናመሰግናለን። አንቺን እግዚአብሔር ይስጥልን። በእውነት በጣም ነው የምናመሰግነው። ያው እናታችን እንደምታዩቸው የጤናም ችግር አለባቸው። ከዛም ብሶ ደግሞ ልጃቸው የአይምሮ በሽተኛ ነች። እንግዲህ ይሄ ቀላል ነገር አይደለም። ወደፊትም እንግዲህ በሚቻለው ሊታገዙ ደስ ደግሞ ቤት ተዘግቶባት ይኸው እዚህ ነው ያለችው። በጣም የሚያሳዝን እንትን ነው። ደህና ነሽ እናቴ? ደህና ነሽ? አይዞሽ፣ እሺ አይዞሽ፣ እግዚአብሔር ይማርሽ። በጣም የሚያሳዝን ነው። እንዲህ አይነት ወገኖች ነው ያሉን እንግዲህ የተጎዱ። እባካችሁን እንደው እስካሁንም ያልተሳተፋችሁ አግዙ። እስካሁንም የምታግዙ እርዳታችሁ በዚህ ይቀጥል። እንግዲህ መልካም በዓል። በጣም የሚያሳዝን ነገር ነው።